ሰላም። እስኪ ዛሬ ደግሞ ከቴምር ፍሬ የሰራሁትን ቡና ላሳያችሁ። ፍሬው እንደዚህ አጥበን እናስቀምጠዋለን። ከዛ ኋላ ለ30 ለ40 ደቂቃ ያህል ሮስት እናደርገዋለን እንደዚህ እስከሚመስል ድረስ። ከዛ የቅመም መፍጫችንን አውጥተን እሱ ውስጥ ብሌንድ እናደርገዋለን በደንብ ደቀቅ እስከሚል የቡና አይነት መልክ እስከሚል ድረስ እንፈጨዋለን። ቡና ማቆም ላቃታችሁ ጧጧትም ከሻይ ውጪ ሌላ ነገር መጠጣት ለምትፈልጉ ይሄ በጣም አሪፍ አማራጭ ነው። ከዛ እዚህ ጋር እንደምታዩት እንደዚህ ደቀቅ ሲል ኖርማል ቡና እንደምናፈላው ነው የምናፈላው። እኔ የተጠቀምኩት 4 የቡና ሲኒ ውሃ አደርግና ከዛ ኋላ ወደ 6 የሻይ ማንኪያ የቴምር ፍሬ ዱቄቱን ነው ያደረኩት ማለት ነው። ከዛ እንደዚህ ከጨመርን በኋላ እስኪ ፈላ ድረስ እንጠብቀዋለን። ከፈላም በኋላ ያው እንደ ቡና የተወሰነ ሰከን ሲል ቀርተን እኔ ከጭኮ ጋር ነው የበላሁት። በጣም ወድጄዋለሁ። እስኪ ሞክሩት። የጭኮን ማሰራር ደግሞ ማየት የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። በሚቀጥለው እስቲ ሰራላችኋለሁ። መልካም ቀን። ትንሽ ጭኮን ቀምሳለን እዚህ ጋር። ከዛ ደግሞ ቡናችንን እንጠጣለን። ያበደ ነው። ሞክሩት።